አሁን ወንድማችንን እናግዟለን። የተለየ ስለሆነ አይደለም። በቃ ማርያምን እኔ ከልቤ ነው የምወደው፣ ከልቤ ነው የማግዘው። ምንም ስለሆነ አይደለም። አትሊስት በዚህ 15 ቀን ውስጥ ያደረገውን ውለታ ስላለብኝ ለእህቴ ሲቆም ዋጋ ስለከፈለ እሱ ጊዜውን አቅሙን እንትን ብሎ ኑሮውን ያጣው ኑሮውን ሰላም የሆነበትን እየሰራ ካለበት ውጣ ሲባል ብዙ ነገር ነው የሚበላሽበት። እኛ ደግሞ እንደ ህዝብ ሆነን እንደዚህ አይነት ሰዎችን አናት ሊሉ የሚፈልጉ ሰዎችን ማስቆም የምንችልበትን መንገድ መፍጠር አለብን። ኔቨር በየትኛውም ሲስተም ውስጥ ይሁን ሪዝኑ አያሳምንም። በቃ ሪዝኑ አያሳምንም። መቆምን ያለበት እንዲህ አይነት ነገር አዶን ነው። እንዴት በቃ ማለት ለምን እንደዚህ ኋላ ቀር እንደምንሆን ነው ሁልጊዜ ግራ የሚገባኝ ማለት ነው። ለምን እንደዚህ ባክዋርድ እንደምናስብ ማለት ነው። በየትኛውም መንገድ ይሁን ይኸው የሀናን ጉዳይ በ10 እጥፍ አቀጣጥለ ነው የምንመጣው። እመኑኝ፣ የሀናን ጉዳይ በ10 እጥፍ አቀጣጥለ ነው የምንመጣው። በ10 እጥፍ እናንተ ያለውን ግርግር ነው አይደል የምትሉት? በ10 እጥፍ አቀጣጥለ ነው እንመጣለን። ይሄ እልህ አይደለም፣ ስለምናደርገው ነው፣ አቅሙ ስላለን ነው። ተግባባን? ችላ እንላለን ይተዋል ብላችሁ ምናምን እንደዚህ እንትን ከሆነ ኖ ኢቭን ሰያ ወንድሜ እየሰማኝ ከሆነ ምንም ነገር አትስጋሽ፣ ምንም ነገር አትስጋ። እንዳልከው ንግግርን ስትጀምር ሁሉን የሚያስተካክለው የሚያበላሸውም ህይወትህን የሚመራውም የምታምነው አላህ ነው። እሺ ፈጣሪ ነው፣ ማንም አይደለም። አንተ ሰው ላይ ተደግፈም አይደለም መኖር ያለብህ፣ ያ ነው። ግን ኤኒሃው እስክታውቅ ድረስ ባለው ነገር ሁሉ እርዱት፣ አግዙት። አትሊስት ልታግዙት የምትችሉ ሰዎች እዛ ያላችሁት ከማንም በላይ ደውሉለት፣ አግኙት። ማገዝ የቻላችሁት የሚስተካከል ነገር ከሆነ ጥሩ፣ ካልተስተካከለም ግን የትም አትሄድም። የምትወድቅ ልጅ አይደለህም። አንተ የህዝብ ልጅ ነህ። ዳት ሴት በቃ። ስለዚህ አብሽሩ ወንድሜ። ይህንኑ ላወራችሁ ነው። እንግዲህ ብዙ ሰው ጋር እየተደዋወልኩ ነው ያለሁት። እኔም እግዚአብሔር